ልዕልቷ አቤት አቤት የኛ ንጉስ የኛ ጠንበለል የኛ የዋህ የኛ የሳቃችን ምንጭ ኦ ማይ ጋድ አብርሽ እኮ አፍሷል እኮ ጋይስ አብርሽ እኮ አፈሰ ትላላችሁ አፈሰ እንዴት እንዳማረባት ዛሬ ደግሞ ልዕልት መስላን የመጣችው ጋይስ ቲክታክ ሰፈር ላይ ስቶሪ ነው ፖስት ያደረገች ቪዲዮ አይደለም ሰርታ የፖስተች ስቶሪ ነው ፖስት ያደረገች እና እንዴት እንዳማረባት የኔ ልዕልት ስላት እኮ ማለት ነው ደማችሁ ቅጥል የሚለው ጸጉራችሁ ወደ ላይ ብቅል የሚለው ነገርስ እንደሷ ወረድ አድርጉት ማለት ነው። እኔ ሄርሜላ ሳሞግስ ምን ስል ደግሞ ምትናደዱ ሰዎች ምትቀኑ ሰዎች ከራሷ ላይ ውረድ ማለት ነው። እና እንግዲህ በዚህ መልኩ ፏብትን ብላ መጣለች። ኦ ማይ ጋድ የምር እንዴት እንደምታምር እኮ የኔ ልዕልት የኔ ንጉስ። በቃ አብርሽ አፍሷል። የንጉሱ ሚስት ዛሬ ደግሞ በፈገግታ መጣለች ማለት ነው። መኪናዋን እያሽከረከረች ጋይስ፣ እንዴ ሰርፕራይዝ ሳንሆንማ አንቀርምማ ጋይሶች፣ ሰርፕራይዝ እንሆናለን ታያላችሁ። አንድ ቀን ሰርፕራይዝ፣ በጣም ብዙ ሰርፕራይዝ አለ በነገራችን ላይ ጠብቁ። ዝም ብላችሁ ጠብቁ። በአዲስ ነገር ማለት ነው። የምሬን ነው የምላችሁ። በአዲስ ነገር ትመጣለች። አሁን አብርሽም ሆነ ሄርሜላም ሆነ በአዲስ ነገር ይመጣሉ እና ፈጣሪ አምላክ ይጠብቃችሁ ብያለሁኝ። እና ደግሞ ሀንዬን ደግሞ ከነገረኛ ከተንኳለኛ ያድናት። እናንተ ደግሞ እንደዚህ ብላችሁ ደግሞ ጸልዩልኝ። ደግሞ ስትገቡ በላይክ ግቡ፣ አበረታቱ፣ ሰብስክራይብ አድርጉ። ምንሼ ነው ጋይስ እንዲ ቆይ የምነካችሁ እንዴ ጋይሶች፣ የምሬ ነው። እና እንዴት እንደማረባት ቱቱቱ ብዬብሻለሁኝ። ፈጣሪ የጠብቅሽ፣ ካይን ያውጣሽ። እስቲ በምንና በምን ተገናኝቶ የኔ ልዕልት፣ የኔ ንጉስ፣ የኔ ጠንበለል እንዴት እንዳማረብሽ ይመርብሽ። ሁሌም የኔ ነብር፣ የኔ ጀግና፣ የኔ አሰል ብዬሻለሁኝ። የኔ ማር ነገር ኡፍ ምን ላድርግሽ? አብርሽ አፍሳል። በነገራችን ላይ አድርሱልኝ፣ ለአብርሽ አድርሱልኝ፣ ጋይስ አድርሱልኝ ብያለሁኝ። በቃ እንዲ አድርሱልኝ በሉ። ስትገቡ በላይ ከግቡ። ለማንኛውም እየሳቃችሁ ግቡ።